ጁላ ጦር ከሁለቱም አቅጣጫዎች በመነሳት እንቅስቃሴ እያደረገ ባለበት ወቅት በአማራ ፋኖ ሸዋ ጠቅላይ ግዛት በደጃዝማች ተሰማ እርግጤ ብርጌድ የፋኖ ኃይሎች በተደረገ የፈጣን የደፈጣ ውጊያ በርካታ የጠላት ኃይል መደምሰሱን የኢቢኤስ ምንጮች ተናግረዋል። እንደፈለገ እንቅስቃሴ ማድረግ ያልቻለውና በፋኖ በትር ድባቅ እየተመታ የሚገኘው የጠላት ኃይል በከፍተኛ ስጋት ውስጥ ሆኖ እየተንቀሳቀሰ ባለበት ወቅት አይቆጡ ቅጣት ተቀጥቶ ተበታትኖ ተመልሷል። በሸዋና በወሎ ግዛቶች ከባድ ትንቅንቅ እየተካሄደ መሆኑን ተሰማ። በአማራ ክልል ከወሎ እስከ ሸዋ ባሉ አካባቢዎች ፋኖ ያገዛዙን ኃይል በደፈጣ ጥቃት መውጫውን መግቢያ እያሳጣ መሆኑ ታውቋል። በአንጻሩ የብልጽግና ጦር በፋኖ የደረሰበትን ሽንፈት ለማካካስ ሲል በንጹሐን ላይ ጭፍጨፋ እየፈጸመ ነው። በአማራ ፋኖ ሸዋ እዝ ከሰሞኑ ክፍለ ጦር በኃይለ ማርያም ማሞ ብርጌድ እና በአገዛዙ ጠባቂ ሰራዊት መካከል ከትላንት በስቲያ ከባድ ጦርነት ተካሂዷል። በሀገር ማርያም ከሰመ ወረዳ ልዩ ስሙ ኮርማሻ በሚባል ቦታ በፋኖ ኃይል በኃይለ ማርያም ማሞ ብርጌድ ሻለቃ 3 እና በአገዛዙ ጠባቂ ጥምር ጦር መካከል ከፍተኛ ውጊያ ተደርጓል። በዚህ ጦርነት የአገዛዙ ኃይል የመከላከያ፣ የአማራን ሚሊሻ፣ የአማራን ፖሊስ እና የኦሮሚያን ልዩ ኃይል ያሳለፈ ሲሆንም በከተማዋ በ5 አቅጣጫ ከበባ ለማድረግ አስቦ ከጠዋቱ 2 ሰዓት እስከ ምሽቱ 12 ሰዓት ከፍተኛ ትንቅንቅ ሲደረግ ቢውልም የስርዓት አስጠባቂው ኃይል ተመቶ ተመልሷል። የአገዛዙ ኃይል ከባባድ መሳሪያዎችን የተጠቀመ ቢሆንም በዚህ ጦርነት የስርዓት ጠባቂ ኃይል እንደተለመደው በበቂ መልኩ ተመቶ ወደ መጣበት የቱልፋ ከተማና የሸኖ ከተማ ተመልሶ ሄዷል። በተያያዙ ዜና የአማራ ፋኖች ሸዋ እዝ በበርከት ወረዳ በተስፋ ብርጌድ በሻለቃ 1 በደመረዞ በሻህ የምትወራው በተያያዘ ዜና የአማራ ፋኖ ሸዋ እዝ በበረከት ወረዳ በተስፋ ብርጌድ በሻለቃ 1 በደምረው በሀበሻ የምትመራው ሻንበል 3 የአገዛዙ ጠባቂ ሰራዊት ላይ በተደረገው የደፈጣ ውጊያ አንድ ሙሉ ፓትሮል ሰራዊት ልዩ ስሟ ጦዳ በምትባል ቦታ ተደምስሷል። በተመሳሳይ የምስራቅ አማራ ፋኖ የህዝብ ግንኙነት ኃላፊ ፋኖ በውጪ እያደረጉ መሆኑን ገልጿል። በደፈጣ ውጊያው የብልጽግና ጦር መጋቢያ መውጩ እንዳሳጡትም የተገለጸው ፋኖ አበበ ፈንታው የደህንነት ምክር ቤት ብሎ ራሱን የሚጠራው የብልጽግና ቡድን ፋኖች ሽብርተኛ ለማስባል በመዲናዋ አዲስ አበባና በአንድ የክልል ከተሞች በሚገኙ በትምህርት ቤቶች፣ በመንግስት መስሪያ ቤቶችን በተለያዩ ተቋማት ላይ የቦምብ ጥቃት ለመፈጸም እንደተዘጋጀ ታውቋል። ጥቃቱን ከፈጸመ በኋላ በፋኖ በማሳሰቢያ ፋኖና አሸባሪ